ሃሌሉያ ክብር ለኢየሱስ ይሁንለት። ጌታ ይመስገን። የእግዚአብሔር ቃልን በተመለከተ ዛሬ ለሁለት ሰዎች መልእክት አለኝ እና በጣም እንደሚጠቅም አምኜ ልናገር እና ሼር አድርጉላቸው። የመጀመሪያው ነገር የእግዚአብሔርን ቃል ማንበብ እየፈለጉ ማንበብ ለሚያቅታቸው ሰዎች የእግዚአብሔር ቃል አነብስል ያዛጋኛል፣ እንቅልፍ ይመጣል፣ በቃ I feel uncomfortable እና የእግዚአብሔርን ቃል ለማንበብ ከብዶኛል ለሚሉ ሰዎች ነውና የመጀመሪያው ነገር ማወቅ ያለብን የእግዚአብሔርን ቃል እንዳናነብ spiritual warfare የሚባል ነገር እንዳለብን ማሰብ አለብን። ጠላት በጣም ፋይት ያደርገናል የእግዚአብሔርን ቃል እንዳናነብ። ሶ የእግዚአብሔርን ቃል ለማንበብ መጀመሪያ ምንድነው ማድረግ ያለብን? መጸለይ ያለብን። ሶ we have to pray። ጌታ ሆይ ይህንን ቃልህን እንዳነበው እንድትረዳኝ እለምናለሁ ብለን ልንጸልይ ይገባናል። the second thing ዲሲፕሊን አለን ወይ? የእግዚአብሔርን ቃል የምናነብበት ዲሲፕሊን አለን ወይ? ማለት ዝም ብለን ራንደምሊ ከፍተን የሆነ ቃል ላንብብ ብለን ነው የምንከፍተው ወይስ ማለዳ ላይ የሆነ ቃል እያነበብኩኝ ምሽታችን ላይ አሁን ለምሳሌ የእግዚአብሔርን ቃል ሙሉ ለማንበብ ከፈለግን ከብሉይ ኪዳን ላይ በማለዳችን ከዘፍጥረት ጀምረን እያነበብን ከዛ ደግሞ ምሽታችንን ደግሞ ከአዲስ ኪዳን ከማቴዎስ ወንጌል ጀምረን እያነበብን በቀን 3 ምዕራፍ ምናልባት ጠዋት ላይ 2 ምዕራፍ ምሽት ላይ 1 ምዕራፍ ከዛ የምንነካበትን በጣም ልባችን የተያዘበትን የእግዚአብሔር ቃል ካለ እሱን ማርክ እያደረግን እየጸለይንበት እያለፍን ማንበብ እንችላለን ማለት ነው። ሁለተኛዎቹ የእግዚአብሔርን ቃል አንብቤ ምንም አንደርስታንድ እያደረግኩት አይደለም፣ እየገባኝ አይደለም፣ በቃ ማለት አነባዋለሁ ቃሉ ግን በህይወቴ እየሰራ ነው ወይ ለሚሉ ሰዎች ነውና ከዚህ በፊት አንድ ወንድሜ የሰጠኝ ምሳሌ ነበረ እና አንድ ስለ እግዚአብሔር ቃል ያወራን የሰጠኝ ምሳሌ በጣም ደስ የሚል ምሳሌ ነበር። ምን አለኝ እና የዛሬ 3 ሳምንት አንድ ራንደም የሆነ ቀን ላይ የበላው ምሳ ታስታውሳለህ ወይ ብሎ ጠየቀኝ። ከዛ አላስታውሰውም አልኩት። እሺ ያለኝና ግን የዛሬ 3 ሳምንት የበላው ምሳ እዛ ምግብ ውስጥ የነበረው ኒውትሪየንት ግን ለሰውነት ጥቅም እንደሰጠ ታምናለህ ወይ ሲለኝ ያ በጣም አምናለሁ አልኩት። እና ምን አለኝ የእግዚአብሔርም ቃል እንደዛ ነው አለ። ምናልባት የሆነ ቀን ላይ አነበብን ብለን ያሰብነውን ቃል ረስተነው ሊሆን ይችላል። ቃሉን ረሳነው ማለት ግን አይሰራም ማለት አይደለም። ደግሞ ሊትራሊ ይሄ ቢብሊካል ነው። ስክሪፕቸር ላይ ሲናገር ዕብራውያን ምዕራፍ 4 ላይ አይደለም የሚናገረው የእግዚአብሔር ቃል ሕያው ነው ይላል። ሃሌሉያ የሚሰራም ነው ይላል። በሁለት በኩል ከተሳለ በአፍ የተሳለ ሰይፍ ደግሞ ይበልጣል ይላል አይደል? ቅልጥምንና ጅማትን መንፈስና ነፍስን ለይቶ ይወጋል ይላል። ሃሌሉያ። ስለዚህ ይህንን ቃል ጋይዝ አንብባችሁት አንደርስታንድ አላደረኩም ብላችሁ ትታችሁት እንዳትሄዱ። ዝም ብላችሁ ቃሉን አስገቡት። በህይወታችን እየሰራ ይመጣል። ሁለተኛ ነገር ሃንገር እንዲኖረን we have to pray። ታስታውሳላችሁ እግዚአብሔር ለሕዝቅኤል የነገረው ቃሌን አይደለ? እግዚአብሔርም የሰው ልጅ ሆይ አፍ ይብላ ብሎ አይደለ? ከፍተህም ይህንን ቃል አስገባ ብሎ ተናገረው። ከዛ በኋላ ሲናገር ሕዝቅኤል በጣም I love this word እኔም ቃልህን በላሁት በአፌም እንደማር ሃሌሉያ ጣፈጠኝ ብሎ ተናገረ። so guys what I want to tell you የእግዚአብሔር ቃል የሚሰራ ነው፣ ሕያው ነው። እንዳናነብ ደግሞ የሚጫጫነን ነገር ካለ we have to pray spiritual warfare in Jesus name። ቃል እንዳናነብ በቃ የሚይዘኝን ነገር ብላችሁ መጸለይ ያለብን። we have to read the word of God። the disciples እንደ እግዚአብሔር ልጆች የእግዚአብሔርን ቃል እያነበብን prepared መሆን አለብን። ነፍሳችን በእግዚአብሔር ቃል መያዝ አለባት። ይህ መልእክት የሰማችሁ ሰዎች እንደጠቀማችሁ ካመናችሁ ለጓደኞቻችሁ፣ ለወንድም ለእህቶቻችሁ ላኩላቸው። I'm pretty sure በጣም እንደሚጠቅማቸው። ክብር ሁሉ ለኢየሱስ ይሁን።